ከዚህ ቪዲዮ ወደዚህ ከዚህኛው ወደዚህኛው እንደምትችሉ አንድ በአንድ በዚህ ቪዲዮ ላሳያችሁ። በጣም ቀላል ነው። የማይሆንበት ሊሆን ይችላል። ባክግራውንድ የማይመች ቦታ ላይ ሆናችሁ እንዴት አድርጋችሁ ባክግራውንድ ወይም የጀርባውን ፎቶ ወይም ጀርባ ለምትመለከቱት ነገር እንዴት አሳምራችሁ የሚያምር ስቱዲዮ ቤት ያለው አስመስላችሁ መስራት እንደምትችሉ በዚህ አጭር ቪዲዮ ውስጥ ላሳያችሁ። ቀጥታ ይሄን ቪዲዮ ውስጥ መጨረሻ ከተከታተላችሁ ከዛ በኋላ የራሳችሁ ትሰራላችሁ ማለት ነው። ቪዲዮን ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮቹ በኋላ ቀጥታ ወደ ካፕካት አፕሊኬሽን ነው። አፕሊኬሽን ከከፈታችሁት በኋላ መጀመሪያ ይሄን ካፕካት አፕሊኬሽን ዳውንሎድ አድርጋችሁ እናንተ መጠቀም ትችላላችሁ። ኒው ፕሮዳክት በሚለው ትገባላችሁ። ፈለኩት ወደ አካውንቱ አስገባለሁ ማለት ነው። ለምሳሌ ይሄ ቪዲዮ አሁን ቲክቶክ እና ለኢንስታግራም አይነት ረዘም ያለ 9 በ16 የተሰራ ቪዲዮ ነው። እዚህ ጋር ለምሳሌ ማወቅ እንችላለን። ይሄን ቪዲዮውን እያያችሁ ይሄን ቪዲዮ ሴሌክት አድርገን እንደዚህ ብነካ ከስር ያሳያል። አሁን አስፔክት ሬሽዮ የሚላል ከስር አሁን እቺን የምትመለከቱት ፓርት ለማለት ነው። እሱ ቼክ ብታደርጉ በስንት እንደሆነ ያሳያል። ለምሳሌ ወደ ዩቲዩብ መንገድ ብፈልግ እንደዚህ ነው የምቀይረው ማለት ነው። ወደ ቲክቶክ ከሆነ እንደዚህ ቲክቶክ ሳይዝ ነው ማለት ነው። እሺ ይሄ ባለበት እንዳይሆን ወደ ቲክቶክ መቀየር ብፈልግ ወይ ባለበት እንደዚህ ማድረግ ትችላላችሁ። ኢንስታግራም እንደፈለጋችሁት መጠቀም ትችላላችሁ። የራሱ ስላለ ማለት ነው። ይሄን አሁን በ16 9 ወይም ቲክቶክ እንደውም ባለበት ላይ ይሁን ቪዲዮን ለማሳየት ያክል ስለሆነ ቪዲዮን መቀነስ እንችላለን። ለምሳሌ እቺን ቪዲዮ ብቻ እንደዚህ ቀንሰን መጠቀም እንችላለን ማለት ነው። ይሄን ቪዲዮ እንደዚህ ከታርጌ ወይም እዚህ ጋር ከታርጋለሁ ማለት ነው። ይሄን ዲሌት አድርጌ ልቀንስ። እንደገና በተጨማሪ እዚህ ጋር ደግሞ ይሄን ከተካረኩኝ በኋላ ትንሽ ተቀንሷል። እዚህ ጋር እንደምትመለከቱት ስንት ሆኗል? 21 ሰከንድ ብቻ ሆኗል ማለት ነው። ይሄን ቪዲዮ ባክግራውንድ የምንቀይረው ወይም ጀርባ ላይ ያለውን ለምሳሌ ይሄ ቤት አሁን ጥሩ ቦታ ላይ እንደተቀመጠው ግን ነጭ የነበረውን ሪሙቭ አድርገን ሌላ ፒክቸር ነው የምናስቀምጠው ማለት ነው። ለዚህ የሚሆነውን ፌክ ባክግራውንዱን የምናመጣው አሁን ከዚህ አፕሊኬሽን ወጥተን አያ የመጀመሪያውን መቀየር የፈለግነውን ስቱዲዮ ላይ የምንሆን ሰርች አድርገን ዳውንሎድ አድርገን እዚህ እናመጣለን ማለት ነው። ከዚህ አፕሊኬሽን በመሃሉ እንውጣና ወደ ጉግል ክሮም እንገባለን። ጉግል ክሮም ላይ ሴሌክት አድርገን እንደዚህ ከገባን በኋላ የፈለጋችሁ ፕላትፎርም እናንተ ሰርች አድርጋችሁ ማምጣት ትችላላችሁ። እኔ አሁን ጉግል ላይ ልግባ። ጉግል ላይ እንደዚህ ሴሌክት አድርጌ እገባለሁ። ለምሳሌ ጉግል ላይ እንደዚህ ከገባሁት በኋላ ምን ይላል? ባክግራውንድ ስቱዲዮ ነው የምንለው። እዚህ ጋር እንጂ የፈለግነው ፒክቸር ስለሆነ ኦል የሚላለ ኢሜጅ፣ ቪዲዮ፣ ሾርት ቪዲዮ የሚላለ እኛውን የፈለግነው ኢሜጅ ነው። ምክንያቱም ባክግራውንድ ወይም በጀርባችን ቪዲዮ ሰራነው ጀርባ ላይ የሚቀመጥ ስክሪን ላይ የሚሆን በጀርባችን የሚሆን እንትን ስቱዲዮ ነው የፈለግነው። እዚያው ስቱዲዮ አይነቶች አይደለም ዳርሙ ስቱዲዮ አይነቶች አሉ። ለምሳሌ እዚህ ጋር የኛ ጋር ይሄዳል። የትኛው አሪፍ ነው የምለው ዳይሬክት አድርገን ማድረግ ተገብን። እዚህ ጋር ቪዲዮቹ ናቸው ያሉት። እነኚህ የፈለግናቸው ስቱዲዮች ሲላላችሁ ለምሳሌ እቺ ሴሌክት ላድርግና ስክሪንሾት አድርጌ ነው የምወስደው። ለምሳሌ ላይት በደንብ አድርጎ እንዲያሳይ ስክሪንሾት እነካለሁ። ስክሪንሾት እንደዚህ በኋላ ቪዲዮ ካታርጎ ይሰጠኛል ማለት ነው። ለምሳሌ ስክሪንሾት አድርጋለሁ። ከስር ሌሎች ምገራርሙ ስቱዲዮ ከስር እንደምትመለከቱት ብዙ አመጣልኛል። እቺን ስክሪንሾት ያደረኩትን ሳይዝ ቀንሼ እንደዚህ ማድረግ ይችላል ማለት ነው። ምክንያቱም 9 በ16 ስለሆነ በኋላ እንዳስቸግረኝ ይሄን ሴቭ አደርጋለሁ። በተጨማሪ ደግሞ ሌላ ፌክ ባክግራውንድ መጠቀም እንችላለን። እቺ መጠቀም እንችላለን። ለምሳሌ እቺን ሰሌክት አደረኩኝ። እቺውን ግራም ነች ላይት ምናምን ያለበት ነው። ያው ብዙ ዩቲዩበሮች እንትን ላይታችን እንደሆነ እንደዛ አይነት ነገር ፌክ ነው የሚጠቀሙት። ለምሳሌ እቺን እንደዚህ ሰሌክት አደርጋለሁ። ከዛ ስክሪንሾት ነው ማድረገው ማለት ነው። ይሄን ማጠቀሙ ከሆነ ደግሞ ፕሌይ ስቶር ላይ ገብታችሁ ፒንተረስት የሚል አፕሊኬሽን አለ። የሚያማምሩ ዳውንሎድ ማድረግ ትችላላችሁ። ይሄን ሴቭ አደረኩኝ። ለምሳሌ 2 ስቱዲዮ ሴሌክት አድርገን የፈለጋችሁትን ከዚህ ሴሌክት ማድረግ ትችላላችሁ። ብዙ ስቱዲዮ እንትን አይነቶች ስላሉ ማለት ነው። ከዛችን ሴሌክት ካደረኩኝ በኋላ አሁን ወደ ኋላ እመለሳለሁ። ወደ ቅድሙ ቦታ ነው መለሰው። ወደ ቅድሙ ቦታ በመሃሉ እንደዚህ ወደ ቼንቲንግ ካልኩኝ በኋላ የመጀመሪያው ፓርት ወደ ካፕካት አፕሊኬሽን ነው የምንገባው ማለት ነው። ወደ ቦታ ተመልሰናል አሁን። ስለዚህ አሁን የፈለግነው ምንድነው? አሁን በጀርባ ያለውን የመጀመሪያውን በደንብ አሁን እንደዚህ ማየት ይችላልላችሁ። አሁን እኛ እያያችሁ ያላችሁት የዮኒ ማኛ እንትን ነው ማለት ነው። እዚህ ጋር አሁን ያለችው ምንድነው የምናደርጋት
በኋላ ያለውን ካት ለማድረግ አሁን እንዴት እናደርጋለን ነው። በኋላ ያለችውን ካት ለማድረግ ጫን አድርጋችሁ አንድ ጊዜ ብቻ ክሊክ ስታደርጉ ቪዲዮ እንደዚህ ሪቮልቭ የሚያደርግ ነገር ያመጣል። ከስር ደግሞ ከስር መጨረሻ ላይ ይሄን እዚህ ጋር አሁን ስፒድ ማድረግ ካት ማድረግ ነው። ስፒድ ፍጥነት መጀመር ነው። አኒሜሽን ስክሪን ምናምን እንዲቀየር ነው። አሁን የመጀመሪያ ዓላማችን ባክግራውንዱ መቀየር ስለሆነ እዚህ ጋር ያለችውን አሁን ሪሙቭ ቢጂኤም ይላል። እሱን አንድ ጊዜ ክሊክ ታደርጋላችሁ። ከዛ ኳሊ ያለውን እንዳለ ያነሳል። ከቪዲዮ ጀርባ ላይ ያለውን እንዳለ ያነሳልናል ማለት ነው። አስተው ባዶ እንትን ነው የሚያስቀምጠው ሪሙቭ ያደርጋል። አሁን እንደምትወርቁት ምን ያደርጋል? ሙሉ በሙሉ ጠራርገው አንስተዋል። ለምሳሌ ቪዲዮን እንደዚህ ሰሌክት አድርገን ማየት ይችላል። ክብሩ ይስፋ እንዴት ናችሁ? እንደምታውቁት እንግዲህ የሆነ ማኛ ነው። እንግዲህ የሱን ቪዲዮ ምን ያደርጋል? በጀርባ ያለው እንዳለ አንስጥር ነው ያደርገው። ለዚህ ይሄ ፊቸር እንደዚህ ካነሳን በኋላ አሁን ኋላ ያለችው እንድናስቀምጥ ነው የፈለግነው። ኋላ ይሄን ቪዲዮ የተነሳበት ቦታ ላይ እኛ ማስቀመጥ ነው የፈለግነው። አሁን ማስቀመጥ ስትፈልጉ ምን ታደርጋላችሁ? ቪዲዮ ኖርማሊ ሙሉ በሙሉ ወተናል። በጀርባ የነበረው ምን ያደርጋል? ሙሉ በሙሉ አንስተዋል ማለት ነው። ስለዚህ ቪዲዮ ፍሪ ሆኗል። አሁን ባክግራውንድ ነበር ፍሪ ሆኗል ማለት ነው። እንዴት አድርጋችሁ እንደምታስገቡ ደግሞ ላሳያችሁ። የመጀመሪያ ስክሪን እንትኑን ባክግራውንድ የሚለው ነው ጫፍ ላይ ያለች። ያው ለምሳሌ እዚህ ምን ትላለች? ባክግራውንድ የሚላል። ባክግራውንድ የሚለውን አንድ ጊዜ ክሊክ ታደርጋላችሁ። ከስር 3 አማራጭ አለ። ክሊር፣ ኢሜጅ እና ብሌር የሚላል። ብሌር የራሱን ነው ብሌር የሚያደርገው። የመጀመሪያውን ኢሜጅ ብሌር ያደርጋል ማለት ለምሳሌ የራሱ ቪዲዮውን ነው ብሌር አድርጎ የሚያስቀምጠው። ይሄ እንግዲህ እሱን ስላለፍን ብሌሩን ኔን እናደርጋለን። ለምሳሌ እዚህ ጋር ኔን የምናደርገው የመጀመሪያውን ማለት ነው። ወደ ኋላ እንደዚህ መመለስ ይችላልችሁ። ይሄ ምናምን ካለ እዚህ ጋር አንዱ ነው ሪዶ የሚባል ኮምፒውተር ላይ እንደተማራችሁ ከሆነ ወይ ያያችሁ ከሆነ ለእናንተ አዲስ አይሆንም። ወደ ፊት ለፊት መሄድ ወይም ሪዶ ሴት ካለ ወደ ኋላ የምንመለስበት አሁን አጠፍቶልናል ማለት ነው። ስለዚህ ምን እናደርጋለን? እዚህ ጋር ክሊር የሚላል ክሊር የምንለው ምንድነው? የመጀመሪያው ሳይሆን ሌላ ክሊር እንዲጠቀም ያደርግ ማለት ነው። ክሊር ለምሳሌ እዚህ ጋር እኛ በፍላጎታችን ኳሊ ያለው ክሊር እንዲሰጥ ማድረግ ነው። ክሊር እየቀየርን እዚህ ጋር ያለችውን እየመረጥን ክሊር እንዲቀየር ማድረግ ማለት ቪዲዮ እንደዚህ ኖርማል እንደምትመለከቱት ባለ ግን ከኋላ ያለው ክሊር ሙሉ ነው እየተቀየረ ያለው። ለምሳሌ እዚህ ጋር የፈለጋችሁን ክሊር እዚህ ጋር ሴሌክት ታደርጋላችሁ። ነገር ግን እኛ አሁን የፈለግነው ምንድነው? ከኋላ ያለው ስቱዲዮ በጣም የሚያምር ክሊር እንዲሰጥን ነበር የፈለግነው። ስለዚህ አሁን እሱን ኢሜጅ እናመጣለን። ይሄ ራሱን ምን እናደርጋለን? ክሊር የሚለውን ኔን እናደርጋለን። ስለማንፈልግ ምን እናደርጋለን? ኔን ነው የምናደርገው። ስለዚህ ሪሙቭ እንትን ባለበት እንትን ይላል። ባክግራውንድ የሚለው እዚህ ጋር ነው ማየት ይችላልችሁ። ኢሜጅ የሚላል ብሌር አይታችኋል። ብሌር የራሱን ሰፋ አድርጎ እንዲያሳይ ማድረግ ነው። ኢሜጅ የራሱ ኢሜጅ አለ። ካልሆነ ደግሞ ክሊር አለ። ኢሜጅ የሚለውን አንድ ጊዜ እናነካ። ምክንያቱም ቅድም ስክሪንሾት ያደረግነው እንደ ኢሜጅ መልክ ስላስቀመጠ እሱን ኢሜጅ ነው ወደዚህ የምናመጣው ማለት ነው። ኢሜጅ የሚለውን ስከነካም በኋላ እንደዚህ ትንሽ ጊዜ ተጠብቃላችሁ። ከዛ ይዞራል። ከዞረ በኋላ የራሱ አለ የስልኩ ማለት የካፕከት የአፕሊኬሽኑ አለ። ለምሳሌ ይሄን ስትቀይሩ ባክግራውንድ ላይ ያለውን ይቀይራል። ይሄን ስትነኩ ይቀይራል። ይሄን ስትነኩ ይቀይራል። ስለዚህ አብዛኛው ጊዜ ለእናንተ ይሄ ነገር አዲስ ከሆነ በጣም ትገረማላችሁ። የተሻለ ቤት ላይ ያለ ሰው አይነት ነው ያምን አይሮ ኳል ያለችውን ብቻ እየቀየረ ሰው ሲጠቀም ነው ብዙ ጊዜ የምናየው ማለት ነው። እናንተ በቀላሉ የምትጠቀሙ ትችላላችሁ። ከዛ አሁን የመጀመሪያ ስቱዲዮ ልናመጣ ነው። እንግዲህ መጀመሪያ ስቱዲዮ እዚች ጋር ምን አለች? ፕላስ ምልክት አለች። ፕላሷ ምልክት አንድ ጊዜ እንነካለን። ከዛ ምን እንደሚያደርገው የመጀመሪያውን ኢሜጅ ያመጣልናል ማለት ነው። ከዛችን ተነካላችሁ። ከነካችሁ በኋላ መጀመሪያ የነበረችውን ስክሪንሾት ያደረግናትን ኢሜጅ እናመጣለን። አሁን ይሄው እንደምትመለከቱት ምን አድርጓል? እዚህ ጋር አመጣዋል ማለት ነው። ስቱዲዮን አሁን አገኝተናል። ስቱዲዮን አንድ ጊዜ ክሊክ እናደርጋለን። እሺ በጣም የሚገርም ስቱዲዮ አድርጓል አሁን ነው። እዚህ ጋር አሁን ቪዲዮን ኢንላርጅ ሚኒማይዝ ማድረግ እንችላለን። እንደገና ደግሞ ቪዲዮን እንደዚህ ቀንሰን ማስቀመጥ እንችላለን። ካሁን ደግሞ እንደዚህ ሰፋ አድርገን ማስቀመጥ እንችላለን። አሁን ለምሳሌ የሆነ ማኛን በጣም አሪፍ ስቱዲዮ ላይ አስቀምጠናል ማለት ነው። እዚህ ጋር ክብሩ ይስፋ እንዴት ናችሁ? ሁሉ ነገር አማን። ዛሬ ሆነች ነገር ልንዘጋገበል በኃይለኛው ወደ ገደለው ላይ በጣም የሚገርም ነው። ይሄን ስቱዲዮ ደግሞ መቀየር እንችላለን። ለምሳሌ መጀመሪያ የነበረውን እንደገና ቀይረን በሌላ ማስቀመጥ እንችላለን። አሁን ምን ላይ ነው እንደው ባክግራውንድ የሚለውን አንድ ጊዜ የምንነካ ባክግራውንድ የሚለውን አንድ ጊዜ እንደዚህ ከነካም በኋላ ኢሜጅ ክሊክ እናደርጋለን። ኢሜጅ ፓርት ላይ የመጀመሪያውን እንደምናደርገውችን ኤክስን የምናደርጋት ኤክስ እንደዚህ ካደረግን በኋላ ፕላስ ምልክት ነክተን እንደገና ወደ ኋላ እንመለሳለን። ፕላስ ምልክት አንድ ጊዜ ክሊክ ማድረግ ከዛ ከፕላስ በኋላ እንደምናደርገው የመጀመሪያውን ደን እናመጣለን ማለት ነው። አሁን ስቱዲዮ መቀየር ስለፈለግን እቺን ስቱዲዮ እንቀይራታለን ማለት ነው።
እቺን ስቱዲዮ እንደዚህ ከነከም በኋላ የፈለጋችሁትን እንደገና ደግሞ እዚህ ጋር አዳዲስ ፊቸር ከፈለጋችሁ ሌሎችን ነገር መጨመር ትችላላችሁ። ለምሳሌ ይሄን መቀነስ ይቻላል። ይሄ ቪዲዮ አሁን ለቲክቶክ ነው የተሰራው 9/16 ብያችኋለሁ። ስለዚህ በቀላሉ እንደዚህ ይቀመጣል ማለት ነው። ከዛ ይሄ በቲክቶክ ከተቀመጠ ካያችሁ ምን ማድረግ ነው ኤክስፖርት ማድረግ ነው ማለት ነው። ቪዲዮ ኃይሌ ወደ ገድለው እንግዲህ ክርስቶስ የፈጸመው ትልቅ ነገርና ሁላችንንም ምናልባት አይሞት ሰጥቶ ስለዚህ እንደምትመለከቱት ምን አድርጓል እሱን ድምጽ ለመስማት ሳይሆን የፈለግነው አሁን መስራት እንዴት አድርገን ማስቀመጥ እንደምንችል ነው። እንደምትመለከቱት ምን አድርጓል በቀላሉ የተሻለ ስቱዲዮ ላይ አስቀምጧል። ስቱዲዮ ቤት ላይ ያለ ነው የሚመስለው ምክንያቱም ፌክ እንደሆነ በምንም ተአምር ማውጣት ትችሉ። በፕሮግራም በኤአይ እየተሰሩ ያሉ ነገሮች በጣም ቀላል ናቸው ለመስራት ምንም የሚያስቸግር ነገር የለውም። እንደ ደግሞ ባክግራውንድ ላይ በጣም የሚያምር ነገር ካለ እናስቀምጣለን። እንደኛ ደግሞ ይሄ በኢሜጅ ፎርም ማስቀመጥ ይችላል። ኢሜጅ ማለት የፌክ ባክግራውንድ ብቻ ሳይሆን የሰው ፎቶ ምናምን መተን በጀርባው እናንተ ሊሆን ይችላል የፈለጋችሁትን ፎቶ መታችሁ ማስቀመጥ ይችላል። ለምሳሌ እነኚህን ፎቶ ወስጄ በጀርባው ማስቀመጥ ይችላል ማለት ነው። ለምሳሌ ይሄን ፎቶ እንውሰድ። አሁን እንደምትመለከቱት ምን አድርጓል ፎቶ መጥቷል ማለት ነው። ለምሳሌ ይሄን በጣም ቀንሰን ብዙ ጊዜ የሆነ ማኛ የሚጠቀመው እንደዛ አይነት ነው ቀንሰው እንደዚህ አድርገው መጠቀም ማለት ነው። ከዛ እሱ ከኋላም ማሳለፍ የፈለገው ነገር ካለ እንደዚህ ቪዲዮን ያሳየ ይሰራል ማለት ነው። እዚህ ጋር አሁን አዲስ የሆነባችሁ ነገር አለ ብያለሁ። ስለዚህ መጨረሻ ደግሞ ይሄን ቪዲዮ ኤክስፖርት ከማድረጋችሁ በፊት ማድረግ ያለባችሁ ነገር ምንድነው ቪዲዮ በካፕካት ተሰራ መሆኑን የሚያስቀምጥ የመጨረሻ ኢንዲንግ ላይ ያለች ምልክት አለች። ይሄ ብዙ ሰው ቪዲዮ ሲሰራ የመጨረሻ ላይ ካፕካት የምትል ስም እንዳትመጣ በካፕካት መስራቱን ደግሞ ለእናንተ እንዳያሰም ታደርጋላችሁ። አንድ ጊዜ እንደዚህ ከነካችሁት በኋላ ዲሌት የሚላለ ከስር እዚች ካለችው ማለት ነው። ስለዚህ ይሄ ፊቸር አብሮ ቪዲዮአችሁ መጨረሻ ላይ እንዳይመጣ ታጠፋላችሁ ማለት ነው። ለምሳሌ መጀመሪያ ይሄን ቪዲዮ ይሁን ለምሳሌ ድምጹን ከዘጋ በኋላ ይሁን ይሄን ቪዲዮ እንደዚህ ከዘጋ በኋላ ላሳያችሁ ይሁን። ለምሳሌ ያወራ ነው አሁን ያሳየነው ድምጽ ስለዘጋሁት ነው። ይሄ ቪዲዮ እንደዚህ ካለቀ በኋላ መጨረሻ ላይ ሲመጣ ይሄ ማለት ይሄ ፊቸር ታይፕ ቱ ኤዲት ቴክስት የሚለውን እቺ ነገር እንዳትመጣ አንድ ጊዜ ክሊክ ታደርጋላችሁ። ከዛ ከስር ያለችውን ዲሌት ማድረግ ማለት ነው። ስለዚህ በቀላሉ ምን አደረግን አጠፋን ማለት ነው። ኋላ ያለውን እንደፈለጋችሁ ማስገባት እንደምትችሉ አይታችኋል። እንግዲህ ጽሁፍም ከሆነ እንደዚህ ከኋላ ጽፋችሁ ፊት ለፊት እንደዚህ ማስቀመጥ ነው። ምንም የሚያስቸግር ነገር የለውም። ይሄ ሳይዝ ኢንላርጅ ማድረግ ሲፈልጉ ጻን አድርጎ መያዝ ብቻ ነው። ሌላ ምንም የሚያስፈልግ ነገር የለውም። ስለዚህ አሁን ይሄን ምን እናደርጋለን ወደ ቦታው መለስ ከፈለጋችሁ ለምሳሌ ይሄን ወደ የመጀመሪያው ቦታ ላይ ሄደን ይሄን እናደርጋለን። የመጀመሪያው ሴሌክት ያደርግነው ይሄ ነበር። የመጀመሪያው ሴሌክት ያደርግነው ይሄ ነበር ማለት ነው። ይሄን ስትነኩን የሚያሳየው የመጀመሪያ ይሄ ነበር። ሴሌክት አደረግን። ከዛ ባክግራውንድ ለመግባት ያለበትን ኢሜጅ አመጣን አስቀመጥን ማለት ነው። ስለዚህ ባክግራውንድ የሚለው ጽሁፍ አንድ ጊዜ ክሊክ ስናደርግ ኢሜጅ የሚለው ፓርት ላይ እንላለን። ኢምፖርት የሚለው ሌላ ኢሜጅ እንነካለን። ነጭ ለምሳሌ የመጀመሪያው ቦታ ላይ እንድመለስ እንደዚህ ማድረግ እንችላለን። ካሜራ ደግሞ ቀይ በዚህ መልክ ቀደን ማስቀመጥ እንችላለን ማለት ነው። የፈለጋችሁትን ማድረግ ትችላላችሁ። ስለዚህ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ከዚህ ጋር በተገናኘ ብዙ ነገሮችን እናንተ ለማሳየት እሞክራለሁ። ይሄ በጣም ቀላል ነገር ነው። ብዙ እንደተማራችሁ ተስፋ አደርጋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ምክንያቱም ግማሽ የሚያክል ሰው ዝም ብሎ ነው የሚያዩ ሰብስክራይብ ወይም ላይክ አያደርግም። ምክንያቱም ለምን እንደሆነ ባላቅም ሰብስክራይብ እና ላይክ የሚያደርግ ሰው በጣም ትንሽ ነው፣ ግን የሚመለከትና የሚከታተል ሰው ብዙ እንደሆነ ያሳያል። በሌላ ቪዲዮ እስከምንገናኝ በያላችሁ ሰላማችሁ ይብዛ። ወዳችኋለሁ። ቻው።